መርሃባ በዛሬው ቪዲዮአችን ደግሞ እስቲ ጠለብ ቤት ላላችሁ የማዳም ቅመሞች ከአሰሪዎቻችሁ ማለትም ከማዳም ጋር ሊያጣሉሽና ስራሽን እስከ ማሳጣት ሊያደርሱሽ የሚችሉ 5 ወሳኝ ነጥቦችን ለናንተ እየተነተንን በግልጽ የምናስተምራችሁ ይሆናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ በአረብ ሀገር ስራ ላይ 5ቱን የግድ ማወቅ ያሉባችሁን ሐሳቦች የምናስተምር ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። የመጀመሪያው ከማዳማችን ጋር ሊያጣላን የሚችለው ቃል አታድርጊ የሚለው ንግግሯ ነው። በአረብኛው ደግሞ ማዕሽተኻቲ። ይህንን ንግግር ማዳማችን አንድን ነገር እንዳናደርግ የምትከለክልበት አንዱ የአረብኛ ቃል ነው። እስቲ ይህንን ንግግር በምሳሌ እያደረግን እንመልከት። እዚህ ፍሪጅ ውስጥ ዶሮና ስጋ አታድርጊ ልትለን ትችላለች። እስቲ በአረብኛው ደግሞ እንመልከት። ቢሃዛ ተላጃ ማዕሽተኻቲ ደጃጅ ወላህም። بهذا ثلاجة مع اشتهات دجاج ولحم። እስቲ ይህንን የአረብኛ ንግግር እየተነተንን ላስረዳችሁ። እዚህ ጋር ቢሃደ የሚለው ቃል እዚህ የሚለውን የአረብኛ ንግግር ይወክልናል። ሌላኛው ተላጃ ነው። በአማርኛ ፍቺው ፍሪጅ ብለናል ከዚህ በፊት። ማዕሽተኻቲ ማለት ደግሞ በአማርኛው አታድርጊ እያለችን ነው። ሌላኛው ደጃጅ ነው። ደጃጅ በአማርኛ ፍቺው ዶሮ ማለት ነው። ወላህም ማለት ደግሞ ስጋም እያልን ነው ማለት ነው። ወ የሚለው ቃል እንዳያያዥ እንጠቀመዋለን። ደጃጅ ወላህም ስንል ዶሮና ስጋ እያለችን ነው ማለት ነው። ስለዚህ አንድ ላይ ሲሆን ቢሃደ ተላጃ ማዕሽተኻቲ ደጃጅ ወላህም ትለናለች። እዚህ ፍሪጅ ውስጥ ዶሮና ስጋ አታድርጊ እያለችን ነው ማለት ነው። ሰላጣ ስትሰሪ ቲማቲም አታድርጊ እያለችን ቢሆንስ? እስኪ በአረብኛው እንመልከት። ማዕሽተኻቲ ጠማቲም አለ ሰላጣ። ማዕሽተኻቲ ጠማቲም አለ ሰላጣ። እዚህ ጋር ማዕሽተኻቲ ማለት አታድርጊ እያለችን ሲሆን ጠማቲም ማለት ደግሞ በአማርኛው ቲማቲም ብለናል። አለ ሰላጣ የሚለው ደግሞ ሰላጣ ውስጥ እያልን ነው። ሰላጣ ስትሰሪ ብላ እየነገረችን ነው። እዚህ ጋር ማዕሽተኻቲ ጠማቲም አለ ሰላጣ ሰዊ በስ በልኪያር ልትለን ትችላለች። ማዕሽተኻቲ ጠማቲም አለ ሰላጣ ሰዊ በስ በልኪያር ልንባል እንችላለን። ሰላጣ ስትሰሪ ቲማቲም አታድርጊ በኪያር ብቻ ስሪ እያለችን ነው ማለት ነው። ሰዊ ማለት ስሪ እያለችን ነው። በስ ማለት ደግሞ ከዚህ በፊት እንደተነጋገርነው ብቻ ማለት ነው። በልኪያር ስንል በኪያር ማለት ነው። ሰዊ በስ በልኪያር ስትል በኪያር ብቻ ስሪ እያለችን ነው ማለት ነው። ሻይ ውስጥ ስኳር አታድርጊ ብንባልስ? እስኪ በአረብኛው እንመልከት። ማዕሽተኻቲ አለ ሻሂ ስኳር። ማዕሽተኻቲ
አለ ሻሂ ስኳር። ሻይ ውስጥ ስኳር አታድርጊ እያለችን ነው ማለት ነው። ማሽተሃቲ አለ ሻሂ ስኳር። ሁለተኛው ከማዳም ጋር ሊያጣላን የሚችለው ቃል አትስሪ ነው። በአረብኛው ደግሞ ለትሰዊ። ይህንን ንግግር ባለማወቅ ብቻ ከማዳማችን ጋር ሊያጣላን ከሚችሉ አንዱ የማዳም ትዕዛዝ ውስጥ ነው። አትስሪ ወይንም ደግሞ ለትሰዊ። እስቲ በምሳሌ እያረግን እንመልከት። ካላዘዝኩሽ ምንም ነገር አትስሪ ልትለን ትችላለች። እስኪ በአረብኛው ደግሞ እንመልከት። ኢዛ መገልቴልክ ለትሰዊ ሸይ። ኢዛ መገልቴልክ ለትሰዊ ሸይ። እስቲ ያብራራው ላስረዳችሁ። እዚህ ጋር ኢዛ ማለት ካለ እንደማለት ነው በአማርኛ ፍቺው። ሌላኛው መገልቴልክ ነው። መገልቴልክ ማለት ማዘዝ ሲሆን ለሴት የምንሰጠው ስያሜ ነው። መገልቴልክ አንድ ላይ ሲሆኑ ኢዛ መገልቴልክ ሲሆን ካላዘዝኩሽ እያለችን ነው ማለት ነው። ሌላኛው ለትሰዊ ነው። ለትሰዊ ማለት ደግሞ አትስሪ ማለት ነው። ሸይ የሚለው ቃል ደግሞ በዚህ አረብኛ አገባብ ላይ እንደ አያያዥ እንጠቀመዋለን። ካላዘዝኩሽ ምንም ነገር አትስሪ ስትለን ኢዛ መገልቴልክ ለትሰዊ ሸይ ትለናለች። ዛሬ ምግብ አትስሪ ቤቱን ብቻ አጽጂ ብንባልስ? እስኪ በአረብኛው እንመልከት። اليوم لا تسوي أكل بس نظف البيت. اليوم لا تسوي أكل بس نظف البيت። እዚህ ጋር እየበተንኩ ላስረዳችሁ። اليوم ማለት ዛሬ እንደ ማለት ነው። ለትሰዊ የሚለው ደግሞ አትስሪ ተባብለናል። አኪል የሚለው ደግሞ ምግብ ማለት ነው። ነደፊል ማለት ደግሞ አጽጂ እያለችን ነው። ቤት ደግሞ ያው ነው በአማርኛ ፍቺውም ቤት ነው። ስለዚህ አንድ ላይ ሲሆን اليوم لا تسوي أكل بس نظف البيت ትለናለች። ዛሬ ምግብ አትስሪ ቤቱን ብቻ አጽጂ እያለችን ነው። እዚህ ጋር اليوم لا تطبخي أكل بس نظفي البيت ልትለንም ትችላለች። اليوم لا تطبخي أكل بس نظفي البيت። እዚህ ጋር لا تطبخي ማለት ምግብ አትስሪ እያለች ነው። ለምግብ የሚሰጠው ስያሜ ነው። እዚህ ጋር እስኪ ለየት አድርገን እንመልከት። ምግብ በሚለው ቦታ ቁርስ ወይንም ደግሞ ምሳ ብሎም እራት ልትለን ትችላለች። እራት አትስሪ ቤቱን ብቻ አጽጂ ወይንም ደግሞ ቁርስ አትስሪ ቤቱን ብቻ አጽጂ ብንባልስ? እስኪ በአረብኛ እንመልከት። ዛሬ ቁርስ አትስሪ ቤቱን ብቻ አጽጂ ስትለን اليوم لا تسوي فطور بس نظفي البيت ልትለን ትችላለች። እዚህ አገባብ ላይ ፍጡር ማለት ቁርስ ማለት ነው። ዛሬ ምሳ አትስሪ እያለችን ከሆነ ደግሞ اليوم لا تسوي غدا بس نظفي البيت ዛሬ ምሳ አትስሪ ቤቱን ብቻ አጽጂ እያለችን ነው። ሌላኛው ዛሬ እራት አትስሪ ቤቱን ብቻ አጽጂ ስትለን ደግሞ اليوم لا تسوي عشاء بس نظفي البيت እዚህ ጋር አሸ የሚለው ቃል እራት የሚል ይሆናል ማለት ነው በአማርኛ ፍቺው። በስ ማለት ደግሞ ከዚህ በፊት እንደተነጋገርነው ብቻ ማለት ነው። ሶስተኛው የአረብኛ ቃል አይሆንም ነው። በአረብኛ ፍቺው ደግሞ ማይስላህ ወይንም ደግሞ ማቢስዋህ የሚሉ የአረብኛ ተናጋሪዎችም አሉ።
ማቢስዋህ። እስቲ ይህንን ቃል በምሳሌ እያረግን እንመልከት። ይሄ የአባያ ሻምፖ ለገንዱራ አይሆንም። ሻምፖ ሀግ ለአባያ ማይስላህ ለልገንዱራ። ሻምፖል ሀግ ለአባያ ማይስላህ ለልገንዱራ። ይሄ የአባያ ሻምፖ ለገንዱራ አይሆንም እያለችን ነው ማለት ነው። ይሄ በረኪና ለመሬት አይሆንም። እስቲ በአረብኛው ደግሞ እንመልከት። ሃደ ክሎሮክስ ማይስላህ ለልአርድ። ሃደ ክሎሮክስ ማይስላህ ለልአርድ። እዚህ ጋር ሃደ ማለት ይሄ እያልን ሲሆን ክሎሮክስ ማለት ደግሞ በረኪና ነው። ማይስላህ የሚለው ቃል ደግሞ አይሆንም እያልን ሲሆን ለልአርድ የሚለው ቃል ደግሞ በአማርኛ ፍቺው ለመሬት እንደማለት ነው። አርድ ማለት መሬት ማለት ነው። እዚህ ጋር ሃደ ክሎሮክስ ማይስላህ ለልአርድ በስ ለልሐማም ልንባልም እንችላለን። ይሄ በረኪና ለመሬት አይሆንም ለሽንት ቤት ብቻ ነው እያለችን ነው ማለት ነው። እዚህ ጋር በስ ማለት ብቻ ተባብለናል። ለል ማለት ደግሞ ለ እንደማለት ነው። ሐማም ማለት ደግሞ ሽንት ቤት ነው። ስለዚህ በስ ለል ሐማም ስንል ለሽንት ቤት ብቻ ነው እያለችን ነው ማለት ነው። አራተኛው ከማዳም ጋር ሊያጣላን የሚችል የአረብኛ ቃል አትዋሺ ነው። በአረብኛው ደግሞ ለአሽ ተከዝቢ። ለአሽ ተከዝቢ። እስቲ ይህንን ቃል በምሳሌ እያረግን እንመልከት። አትዋሺ እንዳላጸዳሽ በካሜራ አይቼሻለሁ እያለችን ቢሆንስ? እስቲ በአረብኛው እንመልከት። ለአሽ ተከዝቢ አነ ሸፍቲክ ቢልካሜራ መን ደፍቲ። ለአሽ ተከዝቢ አነ ሸፍቲክ ቢልካሜራ መን ደፍቲ። እዚህ ጋር እየበታተንኩ ላስረዳችሁ። ለአሽ ተከዝቢ ማለት አትዋሺ እያለችን ሲሆን አነ ሸፍቲክ ማለት ደግሞ አይቼሻለሁ እያለችን ነው። አነ ማለት እኔ ሲሆን ሸፍቲክ ማለት ደግሞ ማየት ነው። አነ ሸፍቲክ ስትል አይቼሻለሁ እያለች ነው ለሴት። ቢልካሜራ ማለት ደግሞ በአረብኛ ፍቺው በካሜራ እያለች ነው። ቢል ማለት ብለናል። ሌላኛው ማን ደፍቲ ሲሆን እንዳላጸዳሽ እያለችን ነው። ማ የሚል ቃል ከአረብኛ በፊት ሲገባ አፍራሽ ይሆናል ተባብለናል ከዚህ በፊት። ስለዚህ አንድ ላይ ሲሆን ለአሽ ተከዝቢ አነ ሸፍቲክ ቢልካሜራ መን ደፍቲ ትለናለች። አምስተኛውና የመጨረሻው ከማዳማችን ጋር ሊያጣላን ከሚችሉ የአረብኛ ንግግሮች ውስጥ አትተኝ ነው። በአረብኛ ፍቺው ደግሞ ለትናሚ። ለትናሚ። እስቲ ይህንን ቃልም በምሳሌ እያረግን እንመልከት። ቀን ላይ አትተኝ። ለትናሚ ቢልነሃር። ለትናሚ ቢልነሃር። እዚህ ጋር ለትናሚ ማለት አትተኝ እያለችን ሲሆን ነሃር ማለት ደግሞ ቀን ነው በአማርኛ ፍቺው። በጊዜ ተነሺ ጠዋት ላይ አትተኝ እያለችን ቢሆንስ? እስቲ በአረብኛው እንመልከት። ጉሚ በድሪ ለትናሚ ሱባህ። ጉሚ በድሪ ለትናሚ ሱባህ። እዚህ ጋር ጉሚ ማለት ተነሺ እያለችን ነው። በድሪ ማለት ደግሞ በጊዜ እንደማለት ነው። በጊዜ ተነሺ ስትለን ጉሚ በድሪ እያለችን ነው። ለትናሚ ማለት ደግሞ አትተኝ እያለችን ነው። ሱባህ ማለት ደግሞ በጠዋት እንደማለት ነው። ስለዚህ አንድ ላይ ሲሆን ጉሚ በድሪ ለትናሚ ሱባህ
ትለናለች። በጊዜ ተነሺ፣ ጠዋት ላይ አትተኚ እያለቻችሁ ነው ማለት ነው። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።